በጣም የሚገርም ነገር እኮ ጀነት ውስጥ ደግሞ ማግባት መጋባት የለም መዘወጅ የለም ብለው እኛን ጥያቄ ጠይቁናልና ቀለል ያለ ጥያቄ ጠይቋቸው ክርስቲያኖችን። ሁላችሁም ክርስቲያኖች ስሙ። አደምና ሐዋ ከጀነት ባይባረሩ እኛ እንኖር ነበር እዛ ብላችሁ ጠይቋቸው። አዎ አዳምና ሐዋን ኃጢአት ስለሰሩ ነው እኛ ወደዚህ ምድር ላይ መጣ ነው እንጂ ኃጢአት ባይሰሩ የት ነበር የምንኖረው? አሚር የት ነበር የምንኖረው እኛ ብለው ያምናል። እንዴት ነው የምንኖረው? እንዴት ልንመጣ እንችላለን? እንዴት ነው የምንመጣው? እዛ ጀነት ውስጥ እንዴት ነው እኛ የምንመጣው? ሰዎች በአጠቃላይ እንዴት ልንመጣ እንችላለን? ተዋልደን ነው የሚሆነው ኡስታዝ። እንዴት ይሆናል እኮ እንዴት ብሎ ማለት መዋለድ የሚቻለው እንዴት ነው? አደምና ሐዋ አንሶላ ሳይጋፈፉ ነው? ተራክቦ ሲያደርጉ ነው? ዝም ብሎ እንትን ነገር ነው? ተመልከቱ። ጀነት ውስጥ ምን አለ ማለት ነው? ወሲብ አለ ማለት ነው። አዎ ተራክቦ አለ። ወሲብ አትበል። ወሲብ ጸያፍ እንትን ነው። ወሲብ አይባልም። እሺ ተራክቦ በል እስቲ አሚርዬ፣ ተራክቦ በል። ተራክቦ። እሺ አዎ ተራክቦ የጨዋ አማርኛ ተራክቦ ነው። ወሲብ ሲባል ሌላ ነገር ነው። ወሲብ ማለት መዋሰብ ነው። ራሱ ብዙ ጊዜ ከመቅበጥ ጋር የተያያዘ ነው። ከመቅበጥ ጋር የተያያዘ ነው እና ተራክቦ ሳያደርጉ ነው እንትን የሚሉት እኛ የምንወለደው። አይ ለዘላለም ነው የምንኖረው እዛ እኮ። ለዘላለም የምንኖር ከሆነ የልጅ ልጅስ ራሱ አባቴ እኔ ለመምጣት አባቴ ያስፈልገኛል። እናትና አባቶችስ እዛ ሲኖሩ ዝም ብለው ነው በቃ ማለት። እንዴት ነው ሰው የሚመጣው? መዋለድ ከሌለ ማለት መዋለድ ከሌለ ካልተጋቡ መጋባት ከሌለ ባልና ሚስት የሚባል ነገር ስርዓት ከሌለ ራሱ አደምና ሐዋ በጀነት ውስጥ ያለ ባልና ሚስቶች ነበሩ እኮ። የሚስትን ቃል ሰምተሃል አለው እግዚአብሔር ዘፍጥረት ላይ። ባልሽ እያለ ይናገራል እግዚአብሔር። ባልና ሚስት እያለ ይናገራል። ባልና ሚስት የሚለው ነገር ጀነት ውስጥ እንዴት ሊኖር ይችላል? እዛ ለዘላለም የሚኖር ከሆነ መጋባት ምንድነው ነውሩ? አላህ በተፈጥሮ ያደረገው ነገር ነው። ለምንድነው ፕላቶኒክ አንደርስታንዲንግ የምትይዙት እናንተ? ፕላቶኒክ አንደርስታንዲንግ ነው መጋባትን እንደ ጸያፍ ነገር የሚያየው። ያ ቀድሶ መለኮታዊ ተቋም ነው። አላህ ቀድሶ ባርኮ የሰጠው ነው ጋብቻ። ለምንድነው እንደ መጥፎ ነገር የምታዩት? መዘወጅ፣ በጀነት ውስጥ መዘወጅ ምንድነው ችግሩ? ከመነሻውኑም ኃጢአት ባይሰራ እዛ ውስጥ መዘወጅ ካለ በክርስቶስ ኢየሱስ ደግሞ ገነትን ተመልሳችሁ የምታገኙ ከሆነ ምንድነው ችግሩ? አደምና ሐዋ ያጣችሁትን ገነት ነው ተመልሳችሁ የምታገኙት ወይስ ሌላ ጀነት ነው? አይ ራሱን ነው ካላችሁ፣ ስለዚህ መዘወጅ የሚባል ነገር አለ ማለት ነው። ትዘወጃላችሁ ማለት ነው። እነሱ እኮ አይፈረድባቸውም አሚር። እነ ንጉስ ዳዊት እነ ምናምን ነገር ከጋብቻ ውጪ ምናምን ነገር አንዳንድ ነገሮችን ስላደረጉ ያንን አይተው በቃ እነሱ የሚያዩት በቃ ልክ ተራክቦ የሚባለውን ነገር እንደ ኃጢአት አድርገው ነው እንትን የሚሉት፣ እንደ መጥፎ ነገር አድርገው ነው የሚያዩት በእነሱ አንደርስታንዲንግ ማለት ነው። ዳዊት በአንድ ወቅት ኦሪዮን የሚባል አገልጋይ ነበረው። እሱን ሚስት አየና ስትታጠብ ነው ያያት። ከዛ ወዲያ ዋው አለ አያትና፣ ከዛ በኋላ በቃ ኦሪዮንን መጀመሪያ አስገደለ፣ እሷን ደፈራት። የመጀመሪያ ልጅ ተወለደና የመጀመሪያ የነበረው ልጅ ምንም በማያውቀው ነገር እንዲገደል ተደረገ፣ እንዲቀሰፍ ተደረገ። ምንም በማያውቀው ነገር እንዲህ ነገር ስላለ እነሱ መጽሐፍ ላይ ከዛ አንፃር በቃ የሆነ እነሱ የሚያስቡት በቃ ተራክቦ ማለት በጋብቻ በኒካ በሐላል መልኩ እንደሚመጣ ራስ አያስቡትም። እና ጋብቻ መለኮታዊ ተቋም ነው። አላህ ባርኮ ነው የሰጠን። እናንተስ በምን መጣችሁ? እንደዛ ካልሆነ በስተቀር ማለት እንደ መጥፎ ነገር እንደ ርኩስ ነገር ከተቆጠራችሁ እናንተ ራሳችሁ ርኩስ ላለመሆናችሁ ምንድነው ማስረጃችሁ? ከረከሰ ነገር ንጹህ ነገር ሊወጣ አይችልም። እንደዛ ላይ አይፈረድም ለነገሩ ማለት ነው። እንደ አይነት ነገር አሁን እንደ ኖርማል ነገር ስለሚያዩት እነሱ ጋር ምንም እንትን አይደለም። እንደ ፋራነት ነው የሚቆጠረው። አንድ ሴት ልጅ እና አንድ ወንድ በስነ ስርዓት በቅድስና ኖረው ሳይናጩ ምን ሳይሉ በስነ ስርዓት ወደ ኒካ ሲሄዱ በቃ እንደ ፋራ ተደርጎ ነው የሚቆጠረው። አሁን ይሄ ምዕራባውያኖች ናቸው እንደዛ ያመጡት። የኦርቶዶክስም የካቶሊክም የፕሮቴስታንት ትምህርት አይደለም። እነሱ ገና ዝም ብለው በ11 በ12 ዓመታቸው ይናጩና ከዛ በኋላ በቃ ይሰለቻቻሉ፣ አያገቡም እስከ መጨረሻው ድረስ። ለምን? በቃ በኖርማል ነው እንዲህ ያገኙታል፣ እንዲህ አለጋ ብቻ እንደሚያገኙት አይተውታል። በቃ እንደዚህ አይነት ነገር ነው እንትን የሚሉትና ያ ስለሆነ ነውና ትዳር የተቀደሰ ነገር ነው፣ መለኮታዊ ተቋም ነው። ሪስፔክት መስጠት መቻል አለበት ለትዳር። ይሄን ይመስላል።